የዓለማችን ሰዎች አንድ የጋራ ቋንቋ አላቸው። እሱም የቡና መዓዛ ነው። ቡና ከውሃ ቀጥሎ በዓለማችን ላይ በከፍተኛ ደረጃ ጥቅም ላይ የሚውልና በቢሊዮን የሚቆጠር ዶላር የሚንቀሳቀስበት የንግድ ዘርፍ ነው። እንደ ኢትዮጵያ ላሉ የቡና መገኛ ሀገራት ቡና የዕለት ተዕለት ሕይወት የኢኮኖሚ አንቀሳቃሽ ኃይልና የባህል መገለጫ ነው። ከእርሻ ማሳ እስከ ሲኒ የሚደረገው ጉዞ ብዙ ደረጃዎችን የሚያልፍና እያንዳንዱ ደረጃ የቡናውን ጣዕም መዓዛና ጥራት የሚወሰንበት ሂደት ነው። ስራውን ለመጀመር ላሰቡት ባለሀብት ይህ የቡና ዘርፍ እጅግ ሰፊ እድል ያለው ነው። ይህን ስራ የገባሁት ከቡና ሰብሳቢነት ጀምሬ ነው ጀመርኩት። ከታች ቡና ይሰበስብ ነበረ፣ ለአቅራቢዎች አቀርብ ነበረ፣ አቅራቢውን ለኤክስፖርተሮች አቀርብ ነበረ። ከዛ ነው ወደ ኤክስፖርት መጣሁት። የዛሬ 20 ዓመት አካባቢ ነው ኤክስፖርት የጀመርኩት። 20 ዓመት ይሆናል እና አቅራቢ ሆኜ ቡና እያቀረብ የራስን ቡና አቅራቢ ሆኜ ሲሸጥ ኤክስፖርተሮች የተወሰነ ትርፍ ስለሚያገኙ እኔን ያኛውን እዛ ስርቼ ደክሜ አምጥቼ ለኤክስፖርተር ከሚሸጥ ቀጥታ ኤክስፖርት ቢያደርግ የተወሰነ የተሻለ ነገር አገኛለሁ ብዬ ነው ወደ ኤክስፖርት ነው የገባሁት። ታዲያ ይህንን የተፈጥሮ ስጦታ ከጥሬ ፍሬነት ባለፈ እሴት ጨምሮና ጥራቱን ጠብቆ ለዓለም ገበያ ማቅረብ ታላቅ ራዕይና ቁርጠኝነትን ይጠይቃል። ይህንን ሀገራዊ ሀብት ወደ ተሻለ ደረጃ ለማሸጋገር የቡናን ባህላዊ አሰራር ከዘመናዊ ቴክኖሎጂ ጋር በማጣመር ጥራቱን የጠበቀ ቡና ለዓለም ገበያ ይቀርባል። አሁን አብዛኛው ትልቁ ስራችን ቡና ኤክስፖርት ማድረግ ነው። በቅርብ ጊዜ ደግሞ ወደ ፋብሪካ ገብተናል። የተወሰነ እርሻም ቡና ላይ የምንሰራቸው እርሻዎች አሉ። ፋብሪካ አለን። ታች ቡና ስንሰበስብ ከአርሶ አደሩ ጋር ደግሞ የምንሰራቸው ስራዎች አሉ። በተለይ ለአርሶ አደሩ ችግኝ አፍልቶ እናደርሳለን። ክረምት ላይ ደግሞ ቡና ሽጦ ቆይቶ ክረምት ላይ ካገኘነው ትርፍ የተወሰነ ውስጥን የምናከፋፍለዋለን። ትልቅ ጊዜያችን ደግሞ ስታርባክስ ጋር አብረን ለአርሶ አደሩ የሙያ ድጋፍም ይደረጋል። ችግኝም አፍልተን አብረን ነው ከስታርባክስ ጋር የምንሰራውና እሱን እነሱም ይደግፉናል። አርሶ አደሩን የማገዝ ስራም እንሰራለን ማለት ነው። በዋነኛነት ትኩረት አድርጎ የሚሰራው ስፔሻሊቲ ኮፊ ላይ ነው። ስፔሻሊቲ ኮፊ ስንል እንግዲህ የተለየ የጥራት ደረጃ፣ የጣዕም ደረጃ ያለው በተለይ በአውሮፓ በሩቅ ምስራቅ እና በመካከለኛው ምስራቅ እጅግ ተወዳጅ የሆነ የቡና አይነት ነው። በተፈጥሮው በጣም ትኩረት የሚፈልግ ከትርፍ ይልቅ እምነትን የሚጠይቅ ስራ ነው። ስለዚህ በጣም ኮሚትመንት የሚፈልግ ለስራው መሰጠትን የሚፈልግ ስራ ነው። በዛ በዋነኛነት እንግዲህ እዚህ ስፔሻሊቲ ኮፊ ኤክስፖርት ላይ ተሰማርተናል። ከአውሮፓ እስከ እስያ ከአሜሪካ እስከ መካከለኛው ምስራቅ ባሉ ሰፊ የገበያ መዳረሻዎች አማካኝነት የኢትዮጵያ ቡና በዓለም ዙሪያ በሚገኙ ካፌዎችና ቤቶች ውስጥ እንዲፈስ ይደረጋል። ታዲያ ይህ ያልተቋረጠ የገበያ ትስስር አርሶ አደሩን የዓለም ኢኮኖሚ አካል ያደርገዋል። የኢትዮጵያን ቡና ደግሞ የማይተካ ስም ያሰጠዋል። ገበያ ትስስሩ ለእኛ ጥሩ ነው። ምንም ከደንበኞቻችን ጋር ያለው ቡና ከአቅራቢ ስንገዛም ስንሸጥም ያለው ከገዢዎቻችን ጋር ጥሩ ግንኙነት አለ። የገበያ ትስስሩን አቅርቦትን በተመለከተ ስናየው አብዛኛው ቡና የምንገዛው በቨርቲካል ኢንቴግሬሽን ወይ ደግሞ የቀጥተኛ ትስስር በሚባለው መንገድ ነው። ኦልሞስት 99% ግዢያችን እዛ ላይ የተመሰረተ ነው። እዛ ጋር እንግዲህ ያለው ነገር ዋናው ነገር ምንድነው? የጥራት ጉዳይ ነው። ስለዚህ ጥራትን እዛ በዚህ በአቅርቦቱ ላይ ለማረጋገጥ ከፍተኛ ስራ ይሰራል። ወደ ሽያጩ ስንሄድ ደግሞ እኛ የምናቀርበው የስፔሻሊቲ ኮፊ በጣም ትልቅ ዲማንድ አለው። ከአቅርቦት ማነሱ ነው እንጂ የገበያ ችግር ያለው አይደለም።
አብዛኛው ቡና ጥሬ ኤክስፖርት ነው የምናደርገው። ቡና ጥሬ ሲባል ደረጃዎች አሉት። ስፔሻሊቲ ቡና አለ፣ ኮመርሻል ቡና አለ፣ የታጠበ አለ፣ ደረቅ አለ፣ አይነት አላቸው። አሜሪካ፣ ቻይና፣ ኤዥያ፣ ኮሪያ ብዙ ሀገር ላይ ኤክስፖርት እናደርጋለን። ዋነኛ የገበያችን መዳረሻ የሆነው ከሩቅ ምስራቅ እንደ ደቡብ ኮሪያ አይነት አለ፣ ቻይና አለ፣ መካከለኛው ምስራቅ እንደነ ሳውዲ አረቢያ ያሉ፣ አውሮፓ ላይ ደግሞ ግሪክ፣ ቤልጂየም፣ ጀርመን የመሳሰሉ ጣሊያን እንደዛ ሀገራት አሉ። ከዛም አልፎ ደግሞ ወደ ሰሜን አሜሪካ ደግሞ ዩናይትድ ስቴትስ ኦፍ አሜሪካ ደንበኞች ላይ ይሰራሉ ማለት ነው። ለኢትዮጵያውያን ቡና መጠጥ ብቻ አይደለም፣ የኑሮ መሰረት፣ የማህበራዊ ህይወት ማገር እንጂ። የቡና ስነ ስርዓት የሰላምና የፍቅር መድረክ ነው። ታዲያ ከኢትዮጵያ ማሳ ወደ ዓለም ሲኒ የሚደረገው ጉዞ የሀገርን ኢኮኖሚ ከመገንባት ባሻገር በመቶዎች ለሚቆጠሩ ወጣቶችና ቤተሰቦች ቀጥተኛና ቀጥተኛ ያልሆነ የስራ እድልን ይፈጥራል። ለሀገር ያለው ጥቅም አንድ የውጭ አሁን ዶላር ከውጭ ይመጣል። የሚመጣው ለሀገር ጥቅም ትልቁ አሁን እንደዚህ አይነት ድርጅቶች ሀገር ውስጥ መሆናቸው ያው 100% የሚያገኙትን ሀገር ላይ ነው ኢንቨስት የሚያደርጉት። ሌላ ሀገር ይዞ የሚሄዱት የለም። ሌላ የውጭ ካምፓኒ ከሆነ ጥቅም ካገኘ ሌላ ሀገር ነው ይዞ የሚሄደው። እኛ ወደ ሀገራችን ነው ይዘን የምንመጣው። ብዙ ሰራተኛ እንቀጥራለን። ታች ላይ ወርደን ብዙ ስራ እንሰራለን። ስለዚህ ለሀገሪቱ ያለው ጥቅም በስራ በመፍጠርም በብዙ ነገር ጥቅም አለው ብለን ነው የምናስብ። ቀደም ሲል ሀገራችን የዛሬ 30 ዓመት 40 ዓመት የምትታወቅበት ነገር አለ። አሁን ግን እንደዛ አይደለም። በተለያየ መልኩ የሀገራችንን ገጽታ ለመቀየር እየተንቀሳቀስን ነው። ሀገራችንን በየቦታው በስፖርቱ ምንም እያስተዋወቅ እንዳለ በንግዱ መስክም በተለይ በዚህ በስፔሻሊቲ ኮፊ አንጻር ኢትዮጵያ ሀገራችንን ለማስተዋወቅ ነው እየሰራ ያለው። ይሄ በሚሆንበት ሰዓት ደግሞ ከሚመጣው የውጭ ምንዛሪ በላይ እንደ ሀገር ኢትዮጵያ የምትባል ሀገር የት ላይ ነች የሚለው ነገር በደንብ እያሳየን ነው ማለት ነው። የስራ እድልን ከመፍጠር አንጻር ወደ እዚህ በቋሚነት ከ144 በላይ ሰራተኞች አሉ። ከእንደገና ደግሞ በሌላኛው የእህት ድርጅታችን በኩል ደግሞ ከቡና ማበጠር እዚህ ዋሽንግ ላይ ምናምን ነገር ከ400 በላይ ሰራተኞች አሉ። እንግዲህ እነዚህ አብዛኛው ወጣቶችና ሴቶች ናቸው። ስለዚህ እነዚህ ደግሞ ከጀርባቸው ያሉ ደግሞ ቤተሰቦች አሉ። አሁን አቨሬጅ እንኳን 5 ሰው እንኳን በአንድ ቤተሰብ እየተደገፈ ነው ብንል ቢያንስ ከ2800 በላይ ቤተሰቦችን እየደገፍን ነው ማለት ነው። ይህን ደግሞ አጠናክረን እንቀጥላለን። እነዚህ ድርጅቶች በመኖራቸው አንደኛ ቀጥታ ለሀገር ውስጥ ፍጆታ ለከስተመሮች፣ ለሆቴሎች፣ ለሬስቶራንቶች ቡና ፕሮሰስ አድርገው በቀላሉ ለገበያ ያቀርባሉ ማለት ነው። ቡና ይቆላሉ፣ ይፈጫሉ፣ ከዛ አሽገው ለገበያ ያቀርባሉ ለሀገር ውስጥ፣ ለውጭ እንዲሁም ለውጭ አቅማቸውና የውጭ ገበያ ትስስር ያገኙ ለውጭ ቀጥታ ኤክስፖርት ያቀርባሉ ማለት ነው። የውጭ ምንዛሬ ያመጣልናል፣ የስራ እድልን ይፈጥራል እና የቡና እንትናችን ያው ኢትዮጵያ የምትታወቀው በቡና ነው። ቡና ማለት ለእኛ ልክ እንደ ዋሊያ አረንጓዴ ወርቅ አይደለም የሚባለው። ስለዚህ ልክ ለእኛ አሁን ጌጣችን ነው ማለት ነው። ስለዚህ ይህን እንትናችን ለዓለም ገበያ ማስተዋወቅና ማስፋፋት በዛ ላይ ትልቅ ሚና ይጫወታል ማለት ነው። ከዚህ ቀደም ሰራው ግራጁዌት አድርጌ እንደጨረስኩ ማስታወቂያ አውጥተው ፋርም ላይ ኮፊ ፕሮሰሲንግ ትሬኒንግ ወስጄ ከዛ እሱን እንደጨረስኩ እዚህ መጣው ነው። ዌራውስ ነበር የምሰራው። ዌራውስ 6 ወር እንደሰራው ወደ ኤክስፖርት ዲፓርትመንት ገባው። ኤክስፖርት ዲፓርትመንት ላይ ዶክመንቴሽን ነበር የምሰራው። ከዛ ለ1 አመት ያህል ዶክመንቴሽን ሰራውና ከዛ በኋላ ነው ወደ ሎጂስቲክስ ማናጀርነት የገባው። ተማሪ ነበርኩኝ። ከዛ በኢንተርንሺፕ ነው ወደዚህ የገባሁት፣ በኤኒ ፊልድ ኢንተርንሺፕ። እዚህ የተፈጠረልኝ የስራ እድል ምንድነው ላይክ በኤኒ ፊልድ ብንገባም የተለያዩ ኢንተርንሺፕ ላይ ብዙ ትምህርቶችን አግኝተናል። ስለ ቡና በአቅም ቡና ዚስ ማች ኮምፕሌክስ የሆነ ደስ የሚል ነገር ያለው አይመስለኝም ነበር። ከገባው በኋላ ግን በጣም ቫስት እንደሆነ ኢንተረስቲንግ የሆነ ነገር እንደሆነ ነው ያወቅኩበት።
እና እዚህ በመግባቴ ደስተኛም እድለኛም ነኝ ብዬ አስባለሁ። ይሄ የመጀመሪያ ድርጅቴ ነው። ሀዋሳ ዩኒቨርሲቲ በፕላን ሳይንስ ነው ግራጁዌት ያደረኩትኝ። ግራጁዌት እንዳደረኩትኝ የ3 ወር ትሬኒንግ ይሰጣልኝ ለፍሬሽ ግራጁዌት ተማሪዎች ማለት ነው። እሱን እድል አግኝቼ ዳየ በንሳ ከተማው እዛ የ3 ወር የኮፊ ፕሮሰሲንግ ሙሉ ስልጠናውን ወስጄ መጥቼ ከእንደገና እዚህ ደግሞ ቋሚ በመሆን በመጀመሪያ የአለቀለት ምርት ሙሉ ስቶር ኪፐር እና ጭነት ላይ ሎጂስቲክስ ላይ ነበር የምሰራው። ከዛ ደግሞ አሁን ላይ ሙሉ የዌራውስ ዳታ ኢንኮደር ሆኜ ነው እያገለገልኩ ያለሁት ማለት ነው በድርጅት ውስጥ። እኔ ከዚህ ቀደምም በዚሁ በቡና ፕሮሰሲንግ ላይ ነው የምሰራው። ኦፕሬተርም መካኒክም ነኝ እና የቡና ጥራትን እና የማሽን ደህንነትም አብሮ በዚሁ ፊልድ ነው ስሰራ የቆየሁት። አሁን ደግሞ እዚህ ጥሩ የስራ እድል ነው። የቡና ዘርፍ ለወጣቶች የሙያ መቅሰሚያ መድረክና የሀብት ምንጭ ነው። ወጣቶች በዚህ የንግድ ሰንሰለት ውስጥ ሲሳተፉ ራሳቸውንና ቤተሰባቸውን የሚደግፉበትን ገቢ ከማግኘታቸውም በላይ በልምድ የሚዳብር ጥልቅ የእውቀት አድማስን ያገኛሉ። እዚህ ከመጣው በኋላ ያገኘሁት በቃ ፉሊ የቡና ፕሮሰሱን ሙሉ ለሙሉ ማለት በሚቻል ደረጃ ለማወቅ ችያለሁ። ከፋርም ጀምሮ ያለውን እዚህ ከመጣ በኋላ ዌራውስ እንዴት እንደሚቀመጥ ከዛ በኋላ ደግሞ ኤክስፖርት ሲደረግ ያለው ሙሉ ፕሮሰስ ለማወቅ ችያለሁ። ድርጅቱ ሰፊ ስለሆነ ሰፊ እውቀት ነው ያገኘሁት ቡና ላይ። ቡና ከፕሮሰሱ ጀምሮ እንዴት እንደሚሰራ እያንዳንዱን በተደጋጋሚ በስራ ላይ ብዙ ስልጠናዎች ሰጥተን ጥሩ እውቀት ነው ያገኘሁት። እኔ አዲስ እውቀት ያገኘሁት ከሌላ የተሻለ ይሄ ኤአይ የተገጠመለት ማሽን ነው። ይሄ ራሱ ለኔ በጣም አዲስ እውቀት ነው። ሌላ ማሽኑ ዘመናዊ ነው እንዳለ አጠቃላይ ማለት ነው፣ ኤሌክትሮኒክስ ነው እና የተሻለ ከሌላ የተሻለ ይሄ ማሽን ብዙ እውቀት አግኝቼበታለሁ እና ኮንታሚኔት የለም፣ የእጅ ንክኪ የለም። ራሱ በማሽን ነው አጀስት አድርጌ የምሰራው ማለት ነው። ይህ ተቋም አንድ በዓል ጊዜም የበዓል ቦነሶችን ይከፍለናል። ሁለተኛ ደግሞ በቂ ቤተሰብን ሊረዳ የሚችል እኛ ልጆች እኔም የልጆች አባት ነኝ፣ ቤተሰብ ሊያስተዳድር የሚችል ወቅቱን ግንዛቤ ያስገባ ነው የሚከፍለን እና በዚህ አይነት ነው እኔ ብቻ ሳይሆን የአካባቢ ሰዎች በርካታ ሰዎች የዚህ አካባቢ ስራ ያልነበረን አቅፎን እየሰራን ቤተሰብ እያስተዳድርበት ነው ሁኔታ ያለው ነው። ፋይናንሻሊ አሁን ላይ ራሴን ችዬ ቤተሰቦቼንም ሰፖርት አደርጋለሁ። ፋሚሊዎቼ ክፍለ ሀገር ነው ያሉት፣ እነሱንም ሰፖርት አደርጋለሁ። ታናናሽ እህቶቼን ምናምን ሰፖርት አደርጋለሁ። ጥሩ ደረጃ ላይ ደርሻለሁ። ፋይናንሻል ያው አዲስ ነኝ። አዲስ እንደመሆኔ አብዛኛው ጊዜ ብዙ ሰው ገንዘብ ላይ ነው ትኩረት የሚያደርገው፣ ግን ፍሬሽ ግራጁዌት ስትሆኚ ብር ላይ ትኩረት ማድረግ አለብሽ ብዬ አላምንም። ይህን ድርጅት በደንብ የምወድበት ዋነኛው ምክንያት ከገንዘቡ ባሻገር ብዙ እንደተመለከታችሁት ዞራችሁ ወጣቶች ናቸው እንዳለ ያሉትና እዚህ ያሉት ወጣቶች በትንሽ ዓመት ውስጥ የተሻለ እውቀት፣ የተሻለ ፖዚሽን፣ የተሻለ እድገት አላቸው። ሶ ወጣት ያሳድጋል፣ ወጣት ያበረታታል። ሶ ዳትስ ትልቅ ነገር ሞር ዛን ዘ መኒ። ገንዘቡም የራሱ የሆነ ጥሩ ነው ብዬ አስባለሁ። በተለይ ደግሞ ሞስትሊ በዲፓርትመንቴ ላገኝ ከምችለው ኢኒሻል ኢንካም የተሻለ ነው። ለኛ በጣም ትልቅ እድል ነው ማለት ብዙ ሰዎች ከኛ ጋር ተመርቀው ይህን እድል ያላገኙ ሰዎች አሉ። እኛ ወዲያው ግራጁዌት አደረግን፣ እዛም ስንሰራ ደሞዝ እየተከፈለን ነበር የምንሰራ። እዚህ መተንም ሀሪፍ በሚባል ደረጃ ራሳችንን ማኖር በሚችል ደረጃ ማለት ብዙ ለውጦች አሉ። እውነት ለመናገር ይሄ ነው ተብሎ የማይነገር ግን በጣም አሪፍ ሁኔታ ላይ ነው ያለሁት ፋይናንሻሊ ማለት ነው። ከሌላ ቦታ የተሻለ ይከፍለኛል። ከዛ አልፎም ደግሞ አመታዊ ቤኔፊቶች አሉ። በአመት እኛ በአመት ቦነስ ይሰጣል። አንድ እሱ። ሁለተኛ እዚህ ሰራተኛ አክሲደንት ቢደርስበት ቢታመም ድርጅቱ ነው የሚያሳክመው። ድርጅቱ ይረዳል። አንዳንድ ፕሮብሌም እንኳን ካለ ድርጅቱ ያንን ፕሮብሌም ይሸፍናል። ከአዲስ አበባ ኢንቨስትመንት ኮሚሽን ለባለሀብቱ የሚደረገው ሙያዊ ድጋፍና ክትትል ለስኬታቸው መሰረት እየሆነ ነው። ማሽኖችንና ሌሎችንም ለስራው አስፈላጊ የሆኑ ግብአቶችን ከቀረጥ ነፃ ማስገባታቸው አቅምን በማጎልበት የተሻለ ስራን እንዲሰሩ ተነሳሽነትን ፈጥሯል። ኢንቨስትመንት ብዙ ድጋፍ እያደረገልን ነው።
በተለይ ከውጭ የምናስመጣቸው ከቀረጥ ነፃ ማሽኖቹን ከቀረጥ ነፃ አስገባናቸው። ብዙ ድጋፍ ያደርጉልናል። ኢንቨስትመንት ኮሚሽን ሲጀመርም ጀምሮ እስከ ዛሬ ድረስ ከጎናችን ያልተለየ ድርጅት ነው። እውነት ለመናገር በተለይ የተለያዩ የፋብሪካ ግብዓቶችን ስናስገባ ማሽነሪዎችን የዚህ የማበጠሪያ ማሽኖችን በምናስገባበት ሰዓት ሌሎችን ከኢንቨስትመንቱ ጋር የተገናኙ እቃዎችን በምናስገባበት ሰዓት ከፍተኛ ድጋፍ ያደርግልናል። ብዙ ነው ጠቀመን። ቀርጠን የምናስገባ ዋጋው በጣም ይጨምራል። እነሱ እያገዙን ብዙ ማውጣት ያለብንን ሳናወጣ ከቀረጥ ነፃ ሆኖ ድጋፍም እያደረጉ በየጊዜው ይመጣሉ፣ ይከታተላሉ እና የእነሱ በጣም ጥሩ እገዛ ነው አለ። ያለ እዚህ ድጋፍ አንድ ኢንች መነቃነቅ አንችልም። ምክንያቱም እያንዳንዱ ቦታ ላይ ክትትል ድጋፍ ይደረግልናል። ያስቸገረ ነገር ካለ ምንድን ነው የቸገራችሁ እንባላለን። አንዱ መስሪያ ቤት ጋር የተፈጠረ ችግር ካለ እርስ በርስ በመነጋገር ይፈታልናል። ስለዚህ ይሄ በጣም ትልቅ ድጋፍ ነው። እኛ የምናደርጋቸው ድጋፎች ምንድን ነው? ቡና ኤክስፖርት ደረጃ የሚለው ይሄ ቡና መቀሸር፣ መፈልፈል፣ ማጠብ፣ ማበጠርና ለኤክስፖርት ማቅረብ እሱ ከላቦራቶሪ እቃዎች ጀምሮ ማሽኖችን የቡና ማበጠሪያ፣ ቡና ሶርቲንግ ማሽኖች፣ የተለያዩ ማሽኖችን ቀረጥ ነፃ እንፈቅዳለን። በዘርፉ የተሰማሩት ባለሀብቶችም የኤክስፖርት ስራቸውን በማጠናከር ከጥሬ ቡና ባለፈ የተቆላ ቡናን በተመጣጣኝ ዋጋ ለደንበኞች ለማቅረብ አቅደው እየሰሩ ይገኛሉ። ዋናው ኤክስፖርት ስራችን ላይ በጣም የተጠናከረ ስራ ለመስራት እናስባለን። ሌላው ደግሞ ቡናው ላይ ራሱ የተቆላ ቡና የተሻለ ቡና ጥሬውን ቡና ብቻ ከምንልክ ዓለም አቀፍ ስታንዳርድ የጠበቀውን ኤክስፖርት ለማድረግ ራሳችንን እያዘጋጀን ነው። እዚህም ሌላም አካባቢ ቢሆን በጥሩ ሁኔታ አዘጋጅተን ለሀገር ውስጥም ለውጭም የሚሆኑ ቡናዎችን በተለይ የተቆሉ ቡናውን ኤክስፖርት ማድረግ ነገር ብዙ አይደለም። እዛ ላይ ለመስራት በጣም ብዙ እየሰራን ነው ያለነው። ሌሎችም ኢንቨስትመንት ላይ ለመስራት እናስባለን። ግን ቡናው ላይ የምናውቀው ላይ ትኩረት እናደርግና ሌሎችም ተጨማሪ ስራዎችን እንሰራለን ለነሱ። የትኛውም ድርጅት እያደገ ሲሄድ ነገ ላይ ምን እንደርሳለሁ ማለት አለበት። እንደ ሀገርም እንደ ድርጅትም ምን አስተዋጽኦ ማድረግ አለብኝ ብሎ ነው የሚያስበው። ስለዚህ በዋነኛነት የወደፊቱ እቅዳችን አሁን የያዝነውን በደንብ የምንታወቅበትን የስፔሻሊቲ ኮፊ በደንብ አጠናክረን መሄድ፣ ያለንን የእርሻ አስፍተን አልምተን ጥራት ያለው በተመጣጣኝ ዋጋ የማቅረብ፣ ከዛ ውጪ ደግሞ ሎጂስቲኩ ላይ እንደዚሁ መስራት ያስፈልጋል። ይሄ ሎጂስቲኩ ላይ መሰራት ያለበት የአቅርቦት ሰንሰለቱን በደንብ የሚያሳልጥ ስለሆነ ማለት ነው። ከዛ ውጪ ደግሞ እንደዚሁ ኢምፖርቱንም የማሳፋት እቅዶች አሉን። ሌሎችም እንደዚሁ ፖርትፎሊዮ የማሳደግ እቅዶችን ይዘን እየተንቀሳቀስን ነው ማለት ነው። አዲስ አበባ ብቻ አይደለም፣ መላው በኢትዮጵያ ዙሪያ ላሉ ኢትዮጵያውያን እንዲሁም በውጭ የሚኖሩ ሀገራችን ኢትዮጵያ በጣም ብዙ ምቹ ሁኔታዎች አሉ። በተለይ አዲስ አበባ ላይ ካለችበት የቦታ አቀማመጥም ሆነ ያለው ኦፖርቹኒቲ ብዙ ነው እና ይህንን እንትን በማየት ምን ለሀገሬ ምን ኢንቨስት አድርጌ ኢኮኖሚም ሆነ ራስንም የመቀየር እንዲሁም የውጭ ምንዛሬም ለማግኘት በጣም ብዙ ፕሮጀክቶች አሉ። እነዛም ፕሮጀክቶች በእኛ በአዲስ አበባ ኢንቨስትመንት ኮሚሽን የራሱ የሆነ ድረገጽ አለው። በዛ በመግባት የትኛው ኢንቨስትመንት ዘርፍ ላይ ተሰማርቼ ሀገሬንም ራሴንም ጠቅማለሁ የሚለውን ነገር ራሳቸውን ቢያዩና ዌብሳይታችንን ቢጎበኙ። አሁን ደግሞ ጥሩ አጋጣሚው አገልግሎቶች በኦንላይን ነው። ሁሉ ነገር እዛው ባለሽበት ሆነሽ ኢንቨስትመንት ፍቃድ ታወጫለሽ።
ከዛ በኋላ በፈለግሽው ዘርፍ ማለት ነው ባወጣሽው ኢንቨስትመንት ዘርፍ የምትፈልጊው የካፒታል እቃ ድጋፎች አሉ። የተሽከርካሪ ከዚህ ማምረቻ ብቻ ሳይሆን አገልግሎት፣ የማህበራዊ፣ ሆቴል፣ ሆስፒታል እነዚህ ዘርፎች አሉ። በጣም ሰፊ ነው። ግን ድረገጻችንን ወይ ደግሞ ዌብሳይታችን በመግባት መጥተው ወደኛ ኢንቨስት እንዲያደርጉ ጥሪ ያስተላልፋል።